እና የተቀበልነውን እሳት የበለጠ ለማቆየት ብቻ ሳይሆን የበለጠ ለማንቦግቦግ ታውቃለህ? ፍሌም የሚያደርግበት ማለት ነው። ያን ለማድረግ ምን እናድርግ? አንደኛ መንፈስ ቅዱስ በውስጣችን የሚቃወሙ ልማዶችን ማስወገድ። ኦኬ። ቃልን ሳናቋርጥ ማንበብ። በነገራችን ላይ ቃል በማንበብ በጣም ብዙ ነገራችን አፕዴት ያደርጋል። ቃልን ሜዲቴት እናደርጋለን። በቃል ውስጥ ያለው መንፈስ አድሬስ ያደርገናል። ልማዶቻችንን በዚያ እንተካለን። ሁለተኛ ሳናቋርጥ መጸለይ በጣም ላሰምርና ላሳስብ የሚገባው ፖይንት ደጋግሞ መጸለይ ነው በአለማቋረጥ። ሶስተኛው ለመንፈሳችን መቀጣጠል፣ ለመንፈሳችን መንደድ የሚጠቅሙ የሚረዱ ነገሮችን ማድረግ። መንፈሳዊ ነገር ማውራት ከሆነ መንፈሳዊ ነገር ማውራት፣ መንፈሳዊ መጽሐፍ ማንበብ ከሆነ መንፈሳዊ መጽሐፍ ማንበብ፣ ስለ ጌታ ቃል ማውራት ከሰዎች ጋር። አሁን ስለ ፉትቦል ስለ ተለያዩ ነገሮች እናወራለን አይደል? ያንን ትተን አሁን በዚህኛው እሳት ውስጥ ባለው ልማድ ማስቀጠል። ታውቃለህ እኔ ነገሮችን ስንገናኝ ወስጄ ለማያያዝ ነው ማወራውና ድሮ የምናደርገውን ነገር አሁን ካደረግነው ነገር ጋር እንዳይጋጭብን ያኛውን አስወግደን ልማዱን በመንፈስ ቅዱስ ልምምድ በኩል መተካት። ስለ ጸሎት ማውራት፣ ስለ ቃል ማውራት፣ ስለ ዝማሬ ማውራት፣ በእነኚህ ነገሮች ብንተካ የበለጠ እናቀጣጥላለን። አሁን በተለይ ያው በጣም መጠንቀቅ ያለብን እና በዛ ነገር እንድታወራ የምፈልገው በዚህ ዘመን ያው በጣም በቃ አይምሮን የሚስቡ ቢዚ የሚያደርገን በጣም ብዙ ነገሮች አሉ። በተለይ ደግሞ ሶሻል ሚዲያ ላይ ያለን ነገር ማለት ጥሩን ነገር እኮ መጠቀም ይችላል። አሁን መንፈሳዊ ነገሮችን ማየት፣ መንፈሳዊ ነገሮችን ማድረግ፣ እንደዛ ነገሮች አሁን እኛ ቅዳሜ መንፈሳዊ ነገር እናካፍላለን። የሰማም ያልሰማም ይኑር፣ ግን ወጥተን የጌታን ነገር እናወራለን። ቲክታክ ላይ ሶሻል ሚዲያ አሁን ዋትስአፕ ጠቅሞናል አይደለ? እንደዛም ያው እኛን የሚያንጹ ነገሮችን መጠቀም እንችላለን። እና ከዛ በተለየ ሶሻል ሚዲያ ማለት ቢዚ የሚያደርገን በእውነት ላይ ከዚህ የለውና ውስጥ ነው ማውጣት አልፈልግም። ይሄንን ያገኘሁትን በረከት ማጣት አልፈልግምና ለዛም ነው የጠየቅኩት። አሁን ሌላ በዛ አያይዘ የሚጠይቀው ምንድነው? አሁን ጾም ጸሎት አድርገናል። በግላችንስ ጾም ጸሎት መኖር የለበትም ወይ? ለምሳሌ ከራሴ ብነሳ አገር ቤት ሮብ ከጌታ ጋር ሳልፍ ነበር። ጾም ጸሎት 6 ሰዓት ምናምን ጾም ጸሎት ይይዝ ነበር። ያን ነገር አሁን ጌታ በጣም በውስጤ እያሳሰበኝ ነው። ያንን ቀን እንደገና እንድቀድስ እና ብዙዎችም እንደዛ የጾም ጸሎት የነበረባቸው ልማድ የነበረባቸው ናቸው። ያለንን ይሄን ኪፕ ለማድረግ ይሄንን የተቀበልነውን ጸጋ ለመቀበል እንደገናስ በግላችን ጾም ጸሎት የሆነ ቀን በሳምንት አንድ ቀን መኖር የለበትም ወይ? ከህብረት ውጪ ማለት ነው። በዛ ዙሪያ ትንሽ ዋው አንድ ነገር ምስክርነት እንዲሆን አንድ ነገር ላሳይ ከሶሻል ሚዲያ አኳያ ማለት ነው። በዚህ ውስጥ ማየት ትችላለህ። ፌስቡክ የለኝም እኔ፣ ቲክታክ የለኝም፣ ኢንስታግራም ዋት የለኝም። ኢቭን ሰሞኑን ምን አጠፋውኝ? ኦኬ አጠፍተህ ነው እንጂ አለ ማለት አጠፋውት። ኦኬ ድራልባት ቲክታክ የለኝም ስትል ቲክታክ ስላለ አይ ጀስት እሱ ያ you are right just እኔም ስፈልግ ነው ዳውንሎድ ኦን ታይም ላይ ዳውንሎድ አድርጌ ነው ተጠቅሜ እንትን የሚለው በተለይ እንዲህ አገልግሎት ሲኖረን። ግን አሁን ሰሞኑን ምን አጠፋው? ዩቲዩብ አጠፋው። ዩቲዩብ ጭራሽ አጥፍቻለሁ የምር ማለት ነው። ኦኬ በጣም ጥልቅ የሆነ ነገር እያነበብኩኝ ተደጋጋሚ መንፈሳዊ ነገርን በዚህ ዘመን በጣም እያላሸቀ ያለው ምንድነው ብትል ሶሻል ሚዲያ ነው። በቃ አሁን ያን ጽሁፍ ካነበብኩኝ በኋላ ነው ዩቲዩብን ያጠፋሁት። እኔ አሁን ዩቲዩብ ላይ መንፈሳዊ ነገር ብቻ ነው የምከታተለው። ምን ጽሁፍ አንብበ? ዲፕሊ ያነበብከው? ያ ዲፕሊ ምንድነው ያነበብከው? እንድትነቃ ያረጋስት ያን ኦኬ መንፈሳዊ ነገርን እግዚአብሔር አሁን በሪቫይቫል ርዕስ ላይ ነው ያነበብኩት እና
እግዚአብሔር አሁን እኛን እየጠበቀን ያለው ስፍራና እኛ ያለነው ስፍራ ሞገስ በጣም በጣም ፋር ነው እና ለዚህ ነገር ምንድነው ይሄንን ያደረገው ብሎ ምክንያት ሲያስቀምጥ ጸሐፊው ሶሻል ሚዲያ እግዚአብሔር እኛ ወደ ፈለግንበት ዓላማ ወይም እግዚአብሔር እኛን ወደ ጠበቀበት ደረጃና ስፍራ መንፈሳዊ ብስለት እንዳንደርስ ትልቁ ኦብስታክል የሆነው ጸሐፊው ደጋግሞ በተለያየ ሐሳብ የጠቀሰው ሶሻል ሚዲያ ነው። የሶሻል ሚዲያ ክፋቱ ምንድነው? በሁሉም ሰዓት ትኩረትህን ይሻል። ቲክታክ ወደ ላይ ያደረክ ትኩረትህን፣ የተለቀቀው ፖለቲካል ቸርች ኢሹ የትኛውም የስፖርት ኢሹ ወዲያው ያንተን ምንን ነው የሚወስደው? ትኩረት ነው የሚወስደው። ሰው ልጅ ደግሞ ትኩረትን ካጣ ወደ ሞት እያንደረደረ ነው። ዳስ ዋይ እኔ ብድግ ብዬ እንደ ዩቲዩብ መወደው ነገር የለም። እኔ መንፈሳዊ ነገር ስለማገኝ ትምህርቶችን ግን አጠፋው። I don't want to stay long with it እና ሶሻል ሚዲያ ሞገስ በጣም ኢግኖር ልናረግ ያስፈልጋል። አሁን እኔ በግልጽ ሼር ማረገው ምናልባት ይሄ መረጃ የምንለዋወጥባቸው የመረጃ መስኮቶች አሉ እንደ ዋትስአፕ ያሉ ኮሚኒቲ እንትን ትላል እነሱ አይነት ነገር ቢቀመጥ እንጂ እኔ በበኩሌ አሁን ዓለምን እንትን ለማለት መንፈሳዊ ነገር በጣም ጸር ነው። ሶሻል ሚዲያ በጣም እጅግ መቀነስ አለብን። እጅግ በጣም ደግሞ የሚቻል ከሆነ እንደኔ ምናልባት ጌታ ጸጋውን ያበዛ ሰው ካለ ሙሉ በሙሉ ቢያጠፋ መካሪ ነኝ። ምክንያቱም ፋይናሉን ማየት ስለምንችል እና ይሄንን በዚህ ስቋጭ ስለ ጾም ጸሎት በህይወታችን በግላችን መኖር የለበትም ወይ? ያለበት ምንም የአጠራጣሪ ኢሹ እኮ አይደለም። ማለት ኤልያስን ብታነሳ የጾም ጸሎት ሰው ነው። ሙሴን ብታነሳ የጾም ጸሎት ሰው ነው። ኤልሳዕን ብትጠራ፣ ዳዊትን ብትጠራ፣ ዳዊት እንደውም በቃ ጾም አደረቀኝ አጥንቴ በጾም ደረቀ ነው የሚለው እና በጣም ኢንፍሉዌንሻል የሆኑ ሰዎች በዚያም ሲዝን አሁንም በዚህ ዘመን በሐዋርያት ዘመን በብሉይ ኪዳን በየትኛውም ዘመን ብታነሳ ጾም ጸሎት የሚጸልይ ሰው ነው ተጽዕኖ ፈጣሪ የሚሆነው። ምንም ጥርጥር የሌለበት ጉዳይ ነው። የጾም ጸሎቱን ምን ማድረግ አለብን? ምናልባት ኢሚዲየትሊ አሁን እንዳንተ ልምምድ ያለ ሰው ላይኖር ይችላል። ግን አንድ ቀን ቁርስ ከመጾም ቢጀመር በቀላሉ በቃ መጾም አለብኝ ብሎ በጣም ራሳችንን አስጨንቀን ሳይሆን እስቲ እግዚአብሔር ብረዳኝ ሰኞ ቀን ጠዋቱን ቁርስ ቢዘልና እስከ 6 ሰዓት ከጌታ ጋር እየሰራው እየነዳው እያነበብኩ ኦር እየተማርኩ ከእግዚአብሔር ጋር ይችን ሰዓት ባሳልፍ ብሎ በቀስታ ብንጀምር አንድ ምሳሌ ብቻ ልጠቀምና ልጨርስ። ቃል ብታነብና ማለት መንፈሳዊ ህብረቶችን አምልኮ ምናምን ብታደርግ ምን ታደርጋለህ? ጀስት እሳቱን ታቆያለህ። ማቀጣጠል አሁን ታውቃለህ አይደል? ሚድጃ ላይ እናቶች የሚያቆዩት እሳት አለ። እንደዛ እሳቱን ታቆያለህ። ግን ብትጾምና ብትጸልይ ሁሉ ነገሮች እንዲህ ከነበሩበት ሁላቸውም እንዲህ አቅጣጫ ያመጣሉ። የትንቢት መንፈስ አይንህ ይበራል። የቃል መገለጥ ያገኛል። የቃል ሙላት ያገኛል። የመንፈስ ቅዱስ ሙላት ያገኛል። የዝማሬ አምልኮ፣ የጸሎት ሁሉ ነገር አቅጣጫ ማለት ልክ ብድግ ይላል። በዚያ ላይ ደግሞ ጾም እየጨመርክ ስትሄድ እነኛ ነገሮች ሁሉ ፍሌም ያረጋሉ፣ ይነዳሉ። የነደደ እሳት ወይ ዙሪያ ላይ ያለውን ነገር ይበላል ወይ ደግሞ በጣም በፓወር በሙቀት አካባቢውን እያነቃቃ ስራውን መስራት ይጀምራል። አሁን የሰደድ እሳት የሚባለው ድሮ ማሳ ላይ የሚለቀው እሳት እኮ በሚድጃ ላይ የሚቆየው እሳት አይደለም። በፍሌም እያደረገ እየነደደ የሚሄድ እሳት ነው። በሰደድ አካባቢውን የሚያቀጣጥለው። የጾም ጸሎት ማለት ዝም ብሎ ሚድጃ ላይ የሚቆይ እሳት ሳይሆን አካባቢውን እያጋየ ዳሜጅ እያደረገ ርስቱን ለራሱ እያደረገ የሚሄድ እሳት ነው ማለት ነው። ይሄንን እንፈጥራለን ማለት ነው። ባለፈው ሳወራ ነበር መጀመሪያ ቀን ላይ እግዚአብሔር ከ3 ቀን በኋላ በቃ ስፍራውን ስጋና መንፈስ ቀዋወማ አለ።
መንፈስ ቅዱስ እየተቆጣጠረ ክልሎችን ለራሱ እያስገዛ ይሄዳልና ሙሉ በሙሉ እንዋጣለን ብዬ ነበረ። አሁን ያለነው በዛ ሌቭል ነው። ኦሬዲ መንፈስ ቅዱስ ኮንትሮል አድርጎናል። እህቶችን ወንድሞችን ኮንትሮል አድርጎናል እና እንደሰማችሁት ነው ወዳጆቼ ሆይ እና ኤልፒ ቴንክ ዩ ስለሰጠኝ ማብራሪያ በጣም አመሰግናለሁ። እኔም አመሰግናለሁ። ላይክ አይ ኬር አባውት ዩ ላይክ እኔ በውስጤ ማለት ነው ላይክ ወንድሞቼ እህቶቼ በተቀበልነው ጸጋ እዛው መሰንበት እዛው እሳት ውስጥ መቆየት አለብን። አላስፈላጊ ነገሮችን ከዚህ በኋላ ማቆም አለብን። በእውነት በቃ 2026 የፍሬያማነት አመት ነው በኢየሱስ ስም። እግዚአብሔር ኦሬዲ ኢያሪኮ እንደሚፈርስ ተናግሯል። ገበታ አዘጋጅቶልናል። እዚህ ውስጥ መቆየት መቻል አለብን። እንደሰማችሁት እኔ አሁን ምንም ማብራሪያ መስጠት አልፈልግም። ኤልፒ የተናገረው በጣም ፒዩር የሆነ ነውና በሶሻል ሚዲያ በጾም ጸሎት የተቀበልነው ጸጋ እንዴት ማቆየት እንዳለብን በጣም ተናግሯል። ስለዚህ እንደምትጠቀሙ ተስፋ አደርጋለሁ። በድጋሚ እንኳን አደረሳችሁ። በጣም ነው የምወዳችሁ። መልካም አዲስ አመት ይሁንላችሁ። እግዚአብሔር በዚህ አመት እንደተናገረው ለሁላችንም ገበታ ከፊታችን አዘጋጅቷል። ብሩካን ናችሁ። ወዳችኋለሁ። ተባረኩ።